መካከለኛው ምስራቅ ላይ የተቸነከረው የዓለም አይን አፍሪካ ውስጥ በቀትር ፀሐይ የተጠመቀውን ግጭት ለማየት ተስኖታል። የጥቁሮች መካነ ጥንስስ የሆነው አህጉር አደገኛ ግን ደግሞ ትኩረት የተነፈገውን ቀውስ ወገቡን ታጥቆ በቁም ነገር እየጠመቀው ይገኛል። አፍሪካ የጦርነቱ ስፔሻሊስቱ አህጉር የጎሳ ንትርክ ላይ ሰበር ሰሚ ምድር ከሆነ ሰነባብቷል። ግጭት፣ ወከባና ግርግር ላይ የካበተ ልምድና ያፈጻጸም ዝርዝር ልዩነቶችን በየትየለሌ አማራጮች የአፍሪካን ያህል ማቅረብ የሚችል የየብስ ክፍል የለም። እዚህ ርዕስ ላይ አፍሪካ የመጨረሻ አቤት ባይ ሆኗል። ረብሻና የመንግስታት አቢዩዝ ከሚሉ ቃላት አጠገብ አፍሪካ የሚለው ማህተም ከሌለ ጽሑፎቹ እንደገና አርትዖት የሚያስፈልጋቸው ደረጃ ላይ ደርሰዋል። ነባር ቱባዊ ቃናቸውን ያጡታል። ህልው የሚሆኑት አፍሪካ ውስጥ ስጋ የሚለብሱትም በተፈጥሮ ጥሬ ዕቃና በእድል ክምችት ባለጸጋ ሆኖ ሳለ በሲስተማቲክ ጭቆናና የአስተዳደር ዝንፈት የመሬት ጭራ በሆነው አህጉር አቃፊነት ሲጠቃለሉ ብቻ ይሆናል። በኢትዮጵያና በኤርትራ መሃል የሚካሄድ ሌላ ጦርነት አይቀሬ የሆነ መጥቷል። በየጊዜው በቡሬና በአፍሪካ ሰሜናዊ ጠረፍ አካባቢና በመሃል ኤርትራ ውስጥ የሚተሙት የነጋሪት ጉሰማዎች አልፈዋል የተባሉትን የ90ዎቹ መጀመሪያዎች በ2020ዎቹ ጭምር እንዲቀጥሉ ሕይወት አድን ሻማ ሲለኩሱላቸው ያሳያል። ኢሳያስ አፈወርቂ ለጂሃዳዊን በሉት ለመስቀል ጦርነት መሳሪያና የሰው ኃይል ምልመላ ከስልጠና ጋር አጧጡፎ ቀጥሏል። ሽማግሌው ዝግጅቱ ላይ በእርግጥ እንደ መጀመሪያዎቹ የኤፒኤልኤፍ ወራት የሰሉ ውሳኔዎችን ከማያወላውል የጁንጫፊ ጋር ሲሰጥ አይታይም። የተዝረከረኩ ነገሮች እንደሚያበዛ የውስጥ ቀማሪያን መታዘባቸውን ቀጥለዋል። ኢሳያስ ይህንን ጦርነት የስትራቴጂክ ወሳኝነት እንዳለው ጭምር እንደሚሰማው ይነገራል። በዚህ የምትጎለጎል የጦርነትን ካንሰላንትያ መሃል የወደብ ጥያቄ ሁለቱ ባላንጣ መንግስታት የሚሻሙባት ሚስትን ተመስሎ ተሸፋፍኖ ተቀምጧል። ለማንም ጠንከር ያለ ጡንቻ ላለው ተላልፎ ለመሰጠት አሰብ ከምንጊዜውም በላይ በሁለቱ ሀገራት መሪዎች ነርቭ ጋር ያበጠ ስንጥር ሆኖ ሲቃ አስይዟቸዋል። በሁለቱ ሀገራት የጦርነት ስታይል ውስጥ ሁለት መስመር የሚከተል ስትራቴጂ በጉልህ ደምቆ ይታያል። ምናልባት ቀረብ ብለን በድብዝብዝ የተጎለጎሉትን ገጾች ብንከፍታቸው የምናገኘው የመጀመሪያው መንታ መንገድ ከኢትዮጵያ ጋር የሚደረገው ጦርነት ኢሳያስ ሀገሩ ላይ ግማሽ ክፍለ ዘመን ሙሉ በመምራት ቅቡልነት እያጣ የመጣውን መንግስቱን ህዝቡ በኑሮ ውድነት በዘላለማዊ ኋላ ቀርነትና በወናፋፋኝ የነጻነት ገፋፊ ስርዓቱ ላይ ያሳየውን መማረር በኤርትራዊነት ብሔራዊ ስሜት መቀስቀሻ በማድረግ እድሜውን ማራዘም ከዚያም ያስተዳደራዊ በትረ ስልጣኑን ለበኩር ልጁ በመስጠት ኤርትራን ከወጣለት ያምባገነናዊ መንግስት ወደ ለየለት የዘውድ ስነ መንግስት የመለወጥ የረጅም ዓመታት ህልምና ቅዠት ማሳኪያ መንገድ ሲሆን፣ ሁለተኛው መንታ መንገድ ደግሞ ከዚህም ጥልቅ የሚልና በስውር የታሰበበት የበለጠ አደገኛ መስመር የሚከተል ሆኖ እናገኘዋለን። ኢሳያስ የሰሜን ኢትዮጵያ የትግራይ ጦርነት ሲጀመር መዳረሻው በአንድም በሌላም አሰብን ጥያቄ ውስጥ የሚከት መሆኑን በማወቅ አስቀድሞ ቲፒኤልኤፍን ሙሉ በሙሉ ከምስራቁ ቀንድ ማስወገድ፣ በኋላም በጦርነት የተዳከመውን የኢትዮጵያን ማዕከላዊ መንግስት በፍጥነትና በስውር ሲቻል በውስጥ በተለሳለሰ የዲፕሎማሲ ምህዋር መዘውር ውስጥ ራሱን እንዲስት አድርጎ አሰብን ብቻ ሳይሆን መላውን ሰሜናዊ ትግራይን መውረስ፣ ካልሆነም አሰብን መቼም በኢትዮጵያውያን አይምሮ እንዳይታሰብ ለማድረግ በኤርትራና በኢትዮጵያ መሃል ወታደሮችን በማስፈር በፈር ዞን ወይም ማብረጃ የመሬት ድንበር መፍጠርን ዓላማው አድርጎ ተነስቶ ነበር። ኢሳያስ ለአብይ አህመድ ህወሓት ሲወገድ እንደ ስጦታ የአሰብን ወደብ እንደፈለገው እንዲጠቀምበት የመፍቀድ አዝማሚያ አሳይቶ ነበር ቢባልም ቅሉ በራስ የመታበያ ባዜ የበለጸጉት ኢሳያስና አማካሪዎቹ ያለማንገራገር ይሄንን ያደርጉታል ብሎ ማሰብ ግን ያስቸግራል። የትግራይ ጦርነት ለኢሳያስ የመወጣጫ መሰላሉ ነበር። ምስራቅ አፍሪካ ውስጥ ለዘመናት የልጆች ማስፈራሪያ አሻንጉሊትነት ማለፍ ያልቻለ የግድግዳ ላይ ምስሉን አውርዶ እስከ ሶማሊያ ድረስ የሚዘረጋ
የኤርትራን የጂኦፖለቲካዊ የመተጣጠፍ ወታደራዊና ኢኮኖሚያዊ ጂምናስቲክስን ማሳየት ህልሙ የነበረው ኢሳያስ ፕሪቶሪያ በመሃል ገብቶ በጥንቃቄ ካባቸውን የስትራቴጂ የገበጣ ጠጠሮች በሙሉ በተነበት። ኢሳያስ ፕሪቶሪያን ቀድሞም አይወዳትም። ፕሪቶሪያ የሚለው ቃል ፖርፎሪያ የሚል የደም በሽታ አይነት የሚያስነሳበት ኢሳያስ ያለችውን የመጨረሻ ዕድል ሳይሞት በፊት ለመጠቀም አሁን በሚገባ የወሰነ ይመስላል። በአውሮፓውያን 2018 ኢሳያስ የኢትዮጵያና የኤርትራ ስምምነት ወቅት ላይ የአሰብ ጉዳይ ያልተነሳ ግን የባክግራውንድ ሙዚቃ እንደነበር ጠንቅቆ ያውቃል። መስከረም 2011 አብይ አህመድ የስልጣን እርካቡን በተቆናጠጠ ዓመት እንኳን ሳይሞላው የአሰብ ወደብን ጎብኝቶ ነበር። ኢሳያስና መማክርቶቹ የአብይ አህመድ አሰብ አሸዋ ላይ መራመድ ሊሳሳቱበት የማይችሉትን መልእክት ትቶላቸው አልፏል። አሰብ እንዲያስቡ እድል ሰጥቷቸው ነበር። በተለይ ቀጣይ የኢትዮጵያውያን አዝማሚያና ህጋዊ ታሪካዊ ጥያቄዎች አብረው ጫማዎች ስር ከተሰገሰጉት የአሸዋ ጠጠሮች ጋር ላለመዳበላቸው እርግጠኞች አልነበሩም። የሆነ ወቅት እንደሚቀየር የተረዱት ኢሳያሳውያን በአብይ አሰብ ቆይታ መፍለቅለቅ አልቻሉም። ፊታቸው ከድቷቸው ገጽታቸውም ያሳብቅባቸው ነበር። የኢትዮጵያ መንግስት በ2012 የባህር ኃይል የማቋቋምም ዜና ለኤርትራ የላይኛዎቹ መደቦች በውርጭ ቀን የሚሰማ ንግግር አይነት አልነበረም። በጣም እንቅጥቃጤ የፈጠረና የኢሳያስን ገላ አቅፈው ከሚያባብሉ እንስቶች መንጭቆ ያባነነው መርዶ ነበር። በእርግጥ ኢሳያስ ይህንን ቀን በጥንቃቄ መያዝ እንዳለበት ይገባው ነበርና የተጋነነ ግብረ መልስ ከመስጠት ተቆጥቧል። እርሱ ታላቁ ዲዛይነር ነው። አሰብንና ኤርትራን ከኢትዮጵያ ላይ የገነጠለበትን ፍጹማዊ ፎርሙላ በመርበትበት እንደሚያጣው ማሳወቅ አልፈለገም። ፕሪቶሪያ እስኪመጣ መጠበቅ ነበረበት። ኤርትራ አደገኛ በሆነ ናርሲስቲክ በሚባል መሪ የምትዘወር ክፍለ መሬት ነች። እዚህ ጋር ሀገር ለማለት እንኳን አስቸጋሪ ነገሮች ይገጥሙናል። በእርግጥም ከ70% በላይ የሚሆነው ህዝብ በስደት አለያም በመታፈን በሚሰቃይበት ማጎሪያ የመሬት ቁርሾ ላይ ሐቀኛ ህዝብ የመሰረታት ብሎ ማውራት ነገሮችን ያወሳስባል። ኢትዮጵያ ውስጥ እንዳለው ህዳሴ ግድብ ብሔራዊ ስሜት ቀስቃሽ ድርጊቶችን መመስረት ያልቻለው ኢሳያስ እንደ ሲኒየር ፖለቲሽያን የመታየት ፍላጎቱ እየከሰሰበት በሚቀጥሉት ጥቂት ዓመታትም ውስጥ እርጅና ፍጹም የተሰነጠቀ ብርሌ ሆኖ የማይጠቅም ባለስልጣን ካታጎሪ ወደሚል ምድብ ውስጥ ከመወርወሩ በፊት ኤርትራ ላይ የማይጠፋ የእጅ አሻራ ማስቀመጥ ይፈልጋል። ይህ ደግሞ መቼም ቢሆን ኢትዮጵያ የወደብ ጥያቄ በሰብኮንሺየስ አይምሮዋ እንኳን እንዳታስብ አድርጎ እስከ መጨረሻው ቢዘጋው ብቻ የሚፈጠር ጉዳይ እንደሆነ የውስጥ አማካሪዎቹ በለሆሳስ ሲያልሙትና ሲያብላሉት የቆየ ሹክሹክታ ነው። ሹክሹክታ የሆነውም ኢሳያስ አሰብ ከኤርትራ እጅ ትወጣለች የሚለውን ሐሳብ እንደ ሐሳብ እንኳን በአደባባይ ስለማያነሳው ነው። ከእርሱ እጅ የሚያመልጥ ነገር እንደሌለ ሆኖ በፖለቲካዊ ቅድስና መታየት ኢሳያሳዊ ጠባይ ሆኗል። ይህን በአደባባይ ላይ ተናገረው ማለት ከአዘርባይጃን ወደ ኢትዮጵያ ያመራ የነበረውን የድሮንና የጦር መሳሪያ አቅርቦትን ጠልፈናል ከሚለው መለኮታዊ ኃይሉ ጋር ቃል በቃል የሚጣረስ ምንፍቅና ይሆንበታል። ኢሳያስ ሃይማኖታዊ ሰው በመሆኑና የተጠመቀባቸው የኮሙኒስት ክንድ ጠምዛዥ ስርዓቶች ስለማይፈቅዱለት ለጊዜው በዚህ ርዕስ ላይ ዝምታን መርጧል። ይልቁንም ግማሽ ጥርሶቹን ባወየበባቸው ግማሾቹንም በነቀለባቸው የቁማርተኛ ነጋሲ ችሎታዎቹ ምጣኔንና ትክክለኛውን ሰዓት ገምቶ ቢሳሳት ይመርጣል። ያደረገውም ያንኑ ነው። የኢትዮጵያውያንን ጥይት በኤርትራውያን የሰው ሞገድ አስጨርሶና ህዝቡንም ለነጋሪ እንኳን ሳያስተርፍ በሞት ባህር ውስጥ ነክሮም ቢሆን ታሪካዊ፣ ህጋዊ፣ ባህላዊና መልክዓ ምድራዊ ጥያቄዎችን ጭምር ማፈንን መርጧል። ይሄ ነገር ቀላል አለመሆኑን የምናየው የኤርትራው መሪ ግቡን ለማሳካት ምን ያክል 189 ዲግሪ መታጠፍ እንደሚችል የግጭቱ ዳፋ
ምናልባትም ምስኪኗን ኤርትራ በተባረኩት የዓለም ሀገራት ዝርዝር ውስጥ ሊያደበዝዛት አምላክም ያደርገውና ሊፍቃት የሚችል የጅል ቁስቆሳ እንደሆነ እያወቀም ከክፉ ሐሳቡ ንስሐ መግባት አለመቻሉን ስንታዘብ ነው። ጦርነት ሲስተም ነው፣ ስርዓት ነው። ልክ እንደ ነርቭ ስርዓት፣ ልክ እንደ ምግብ መፈጨት ስርዓት፣ እንደ ቀበሌ ውስጥ መታወቂያ ማግኘት ስርዓት ሁሉ አንቀሳቃሽ ኃይል፣ ተመጋቢ ሰውና ተለዋዋጭ ግብአት ይፈልጋል። ጦርነት በሀገራት ኢኮኖሚ ኃይልና የህዝብ ብዛት በአያሌው ይወሰናል። ስታቲስቲክስና የዓለም ታሪክም የሚነግሩን ሀያላን በቡጢ መነረት ብቃታቸው የደረጁና ብዙ ዓመትም ያካበቱ አሸናፊዎች እንደሆኑ ነው። በምን ተአምር ነው የምዕተ ዓመታት የውጊያ ስነ ልቦና ያላቸውን የኢትዮጵያ ማዕከላዊ ህዝቦች እንደ ቆሎ ብትዘግኗቸው በጣታቸው እየዳሰሳችኋቸው የምትቆጥሯቸው 4 እና 5 ኤርትራውያን በፊት ለፊት ውጊያ የሚገጥሙት? እያንዳንዱንስ ኤርትራዊ በነፍስ ወከፍ ለጦርነት መመልመል ማለቂያ ከሌለው ከዝንተ ዓለም መከራስ ማጨት መቼ ያበቃል ለሚሉት ክሪቲካል ጥያቄዎች ኢሳያስ ለጊዜው መልስ አልሰጠም። ኢሳያስ በሰሜኑ ኢትዮጵያ የተደረገው መራራ ጦርነት ትምህርት ሆኖት ምስራቁን ቀጠና ከሌላ የኤርትራን ነዋሪዎች እንደ ዝርያ ከሚያጨነግፍ አውዳሚ ውጊያ ይታደጋል ብለን ማሰባችንን ግን በእርግጥ አናቆምም። ምናልባትም በመጨረሻዎቹ ደቂቃዎች ይነቃ ይሆናል። ይሄ ጦርነት መቼ ይሆናል ለሚለው ጥያቄ በግርድፉ መልስ የሰጡት የኤርትራው የውጭ ጉዳይ ሚኒስትር ድርጊቶችና አመላካች ሁነቶችን አሳውቀዋል። የዲፕሎማሲያዊ ለመሬቶች ተሰናድተዋል። የኤርትራ ህዝብ በየቀኑ ፕሮፓጋንዳዊ ግፊትና ማባበል የሚካሄድበት እርጥብ ልምምድ ላይ እየተረማመደ ይገኛል። ቀሪው የሚሆነው ቃታውን መሳብና የድብልቅልቁ መጀመርን በሐቀኛ ሀገራዊ ስሜት ትወና ውስጥ ሆኖ ማብሰር ብቻ ነው። ጥቂት ወራት ወይም ደግሞ ጥቂት ቀናት የምናውቀውን የምስራቅ አፍሪካ ወይ አያራምድ ወይ አያስቆም አይነት ፖለቲካ ሊንጡት ቀይ ማስጠንቀቂያዎቹ ሙሉ በሙሉ ቻርጅ ሆነው በተጠንቀቅ ቆመዋል። በኢትዮጵያ በኩል የነደብረጽዮን የህወሓት ትውፊት አስቀጣይ ቡድንና የፌዴራል መንግስቱ ጎረቤታዊ ቅርርቦሽ የላቸውም። ይህንን እንደ መልካም አጋጣሚ የሚቆጥረው ኢሳያስ ደብረጽዮንን ቀስቱን ማስደገፊያ ደጋን በማድረግ ወደ ኢትዮጵያ የሚወነጭፈውን ወረራ እና ትንኮሳ ማራገቢያ ቁሳቁስ ሆኖ እንዲጠቀምበት ይፈልጋል። ደብረጽዮን ይህንን አይረዳም ለማለት ይከብዳል። አብዛኞቹ ምራቅ የዋጡ የፖለቲካ መሰሪያን እንደመሆናቸውም ኢሳያስንም ያምኑታል ብሎ መናገርም ያስቸግራል። ለ3 አስርት ዓመታት በላይ የቆየ ስር የሰደደ ጥላቻ በልጅ ልጆቻቸው መቅኔ ጭምር የተከተበ እርስ በርስ የመጠራጠር ስሜት በቀላሉ ይበርዳል ብለን ትንተና ለመስራትም ይፈትነናል። ከዚህ ይልቅ እንደ ቆሰሉ ጅቦች እርስ በርሳቸው በጥርጣሬ የሚሄዱና ያልተቀደሰው የጽምዶ ጋብቻም በጦርነቱ መለኮስ ኮረብታ ላይ ሳይደርስ ሊፈረካከስ የመቻል እድል ያለው ይመስላል። ቲፒኤልኤፍ ቅርንጫፍ በቅርንጫፍ የፕሪቶሪያውን ስምምነት ገነጣጥሎታል። ያንንም ፍሬ መመልከት የሚቻለው ገና ሲመሰረት እንኳ ያልነበረበትን የቀየና የሰፈር አደረጃጀት በእርጅናው ዘመን አምጥቶ አካሉን ለሁለት ሰንጥቆበት ስናየው ነው። ኢሳያስ አፈወርቂ በሰሜን ትግራይ የተሰገሰጉ ወታደሮቹን እግራቸውን በኢትዮጵያ አፈር ላይ በቀስታ እንዲጎትቱ በማድረግ ከዓለም አቀፍ የሉዓላዊ ሕግ መጻረርና ከተባበሩት መንግስታት ግሳጼም በተቃራኒ በመቆም በዓለም ታሪክ ውስጥ ምናልባትም ከሰሜን ኮሪያ በሚከፋ ሁኔታ ግሉል መንግስት መሆኑን በይፋ አስመስክሯል። ይሄ ራስ ላይ ክፉ ድልን መጥራት ጤነኛ መንግስታት ሊደነግጡበት የሚችሉ የሳይኮሲስ ባህሪ ቢሆንም የኤርትራ መንግስት ግን እንደ ውሻ የተካለቡ መባረርን ዲፕሎማሲ ግብረገባዊ ሽልማት አድርጎ እየቆጠረው መጥቷል። በምንም አይነት መስፈርት ከዚህ መንግስት ጋር በተመሳሳይ አጀንዳ መግባባት ይቻላል ብሎ ማሰብ አሁን አቅል የሚያስትበት ደረጃ ላይ ደርሰናል። ዩናይትድ አረብ ኤሚሬት ቀጠና ውስጥ ያለችው እግር ማሳረፊያ የጀርባ አጥንት ያላት ተንቀሳቃሽ ሀገር ኢትዮጵያ ብቻ እንደሆነች ገብቷታል።
ሱዳን ላይ የነበራት ተስፋ በሱዳን ወደ ምንታዊነት መሰንጠቅ የተነሳ ኮስሷል። ጅቡቲና ኤርትራ ላይ ያላት እንጭልጭል ተአማኒነት ሀገራቱ እየተቀራመቷቸው ላሉ ደረቅ አጥንቶች መሆናቸውን ስታይ ኮስምኗል። ሶማሊያ ሁላችን የምናውቀው የጣረ ሞት የጎሳ ክፍፍልና እንደ ሀገርም ለመቀጠልም ልመናና እውቅና ስጡ አትስጡ ተማጽኖ ውስጥ ያለ አሳፋሪ ሁኔታ ውስጥ ገብታለች። ኢትዮጵያ ያለባትን ውስጣዊ ችግር ብትፈታ የጂኦፖለቲካዊ ኃያል የመሆን እድል እንዳላት ያወቃችው አረባዊት ሀገር ኤርትራን ግን በግልምጫ ማየቷን ቀጥላለች። የኤርትራ ከዓለም አቀፍ ፖለቲካዊ መድረኮች መገለል የሚመነጨው በዩናይትድ አረብ ኤሚሬት ጣልቃ ገብነት ነው የሚለው ሐሳብ ግን ሩቅ አያስኬደንም። ኤርትራ የፖለቲካዊ ብህትውና ከጀመረች 10 ዓመታት የደፈነች ሲሆን ምንጩም የኢሳያስ ፖለቲካዊ ቅብጅት ነው። በደቡብ ምዕራብ በኩል ራሳቸውን ከሱዳን ጋር ማቆሳሰላቸውና ከሶማሊያና ጅቡቲ ጋርም የገቡበት የውጭ ግንኙነት ክርረት ርህራሄ እንኳ የሚዘረጋ ዓለም አቀፍ የሰብአዊ እርዳታና የፖለቲካ ድጋፍ እንዳያገኙ እንቅፋት ሆኖባቸዋል። በማያስፈልግ ሁኔታ ኢሳያስ የፈጠራቸው ችግሮች ለራሳቸው በሚመች መልኩ የምስራቁ ሀገራት እየበዘበዙት ይገኛል። በነገራችን ላይ የምስራቁ ቀንድ ሀገራት ኤርትራ ላይ የበዛ መለማመጥ እንደማያስፈልግ በውስጥ እየማሉ ይገኛሉ። ይህና ሌሎች ትንግርታዊ ምልክቶች ምናልባትም ኢሳያስ የፖለቲካ ቁንጮ ሆኖ መኖሩ ሊያበቃ መሆኑንም የሚጠቁሙ ይመስላል። ምስራቅ አፍሪካ በድጋሚ በእኔ ባይነት ያረካ ፍላጎትና የስልጣን ጥም በፈጠረው የኔ ብቻ ልጠቀም ውጉ ሐሳብ የተነሳ የማይጠቅም ጦርነት ውስጥ የመግባት አዝማሚያው በየቀኑ ጉልበትና ፍጥነት አግኝቶ እየተንደረደረ ነው።